አንድ ነገር ላስታውሳችሁ ወደድኩኝ። ጊዜን በተመለከተ ጊዜ ወርቅ ነው ይባላል። ጊዜ እውን ወርቅ ነውን? በፍጹም ጊዜ ወርቅ ሊሆን አይችልም። ምክንያቱም ጊዜ ወርቅ ከሆነ ወርቅ ደግሞ በገንዘብ የሚተመን ነገር ነው። ይሄ ማለት ደግሞ ብዙ ገንዘብ ያላቸው ሰዎች ጊዜ መግዛት ይችላሉ ማለት ነው። ይሄ እንደዛ አይደለም። ጊዜ ህይወት ነው። ጊዜህን በአግባቡ ከተጠቀምከው ህይወትህን በአግባቡ ተጠቀምከው፣ እንዲሁም ደግሞ ቀሪ ጊዜህን ሰላም የሆነ ህይወት ትኖርበታለህ። ነገር ግን ጊዜህን ቲክቶክ ስክሮል በማድረግ የምታሳልፈው ከሆነ እውነቴን ነው ህይወትህ በጣም የሚያስጠላና የተሸነፈ ህይወት ይሆናል ማለት ነው። ስለዚህ ቲክቶክ ስክሮል እያደረግክ የተቀመጥክ ከሆነ በሶስት ነው። ስለዚህ እሱ ልታስተካክል ይገባል። እኔ ቀይረኝ አንድ ነገር ልነግርህ እችላለሁ። ምክንያቱም የተወሰነ ህይወት ላይ ትምህርት ሊሰጥ ይችላል ብዬ ስላሰብኩኝ የቲክቶክ አፕሊኬሽን ስልኬ ላይ የለኝም ብለህ ልታምነኝ ትችላለህ። አይ በፍጹም አላምንህም ነው የምትለኝ። ምክንያቱም ይህን ቪዲዮ በመለቀቀው ትለኛለህ። እዚህ ጋር ስክሮል አድርግበት ሳይሆን ይህን የቲክቶክ አፕሊኬሽን የጫንኩት የራሴን ቢዝነስ ሀሳብ ላመንጭበት ነው። ስለዚህ ከኔ ትምህርት ልትወስድ ይችላል። ጊዜን በተመለከተ የዩቲዩብ ገጽ ላይ በቅርቡ ኢንሻአላህ ለቃለሁኝ። እሱን እየገባችሁ ጊዜ እንዴት እንደምትጠቀሙ ስቴፕ ባይ ስቴፕ አድርጌ ሰርቼ ራሴ ህይወት ላይ እንዴት አይነት ለውጥ እንዳሳደረብኝ የሚያመለክት ቪዲዮ ነው። እሱን ኢንሻአላህ በቅርቡ ለቅላችኋለሁ። ዩቲዩብ ገጽ እየገባችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቪዲዮውን እዩት። ምክንያቱም ህይወታችሁ ይጠቅማል። ህይወታችሁን የቲክቶክ አካውንት ስክሮል እያደረጋችሁ በዚህ አታስለምዱት። ምክንያቱም ይህች አእምሯችን ሾርት ትለምዳለች። ይህ ደግሞ ሾርት ለመደ ማለት ደግሞ ሌላን ረጃጅም ነገር አናስለምደውም ማለት ነው። ትልልቅ ትምህርቶችን ልንወስድ ይገባል። ዩቲዩብ ገጽ ይገባል። ባካችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።